ኧረ በስመ አብ ዛሬ ምን እንዳጋጠመኝ ነው የምላችሁ። ኧረ በስመ አብ እኔ መቀጠር የሚለውን በቃ እንድጠለው ነው ያደረገኝ። ምን እንደሆነ ልንገራችሁ። አንድ ስራ ወጥቶ ነበር እሱ ምንድነው በፋርማሲ ማለት ነው። እና የተፈለገው ሰው ደግሞ 8 ሰው ነው። 4 በዲግሪ 4 በዲፕሎማ እና የተመዘገበው ሰው ደግሞ ስንት እንደሆነ ታውቃላችሁ? 600 ሰው ነው። 600 ሰው ነው የምላችሁ። 60 ሰው ወይም 6 ሰው አይደለም ያልኳችሁ፣ 600 ሰው ነው የተመዘገበ ማለት ነው። በእርግጥ 8 ፖዚሽን ማለት ነው። አይ ቲንክ ብዙ ይመስለኛል 8 ማለት ነው። እና 600 ነው። እና 600 ሳይ ማለት ነው እኔ ህዝብ ነው እንዴ ተነቃንቆ የገባው አልኩኝ። አስቡት 600 ማለት 600 በአንድ ሙያ ብቻ ማለት ነው። ኦ ማይ ጋድ መቀጠር እንደዚህ ነው በቃ ብዬ ተገረምኩ ምናምን። እና ከዛ ያጋጠመን ነገር ደግሞ ልንገራችሁ። እና ስራው ሲወጣ መጀመሪያ ሲኦሲ አያስፈልግም ምናምን የሲኦሲ እንትን ላይ መስክ እንትኑ ማለት ቫካንሲው ላይ የለም። ከዛም ጠዋት ላይ ደግሞ ምን ተባለ? ሲኦሲ አያስፈልግም ኤግዚት ብቻ ነው የሚያስፈልግ፣ ኤግዚት ያለፈ ሁሉም ይሳተፋል ምናምን ተባለ። ሶ ከዛም በኋላ 600 ሰው እንዴት አድርጎ ስክሪን ያደርጉት በቃ ተቸገሩና ከዛም በኋላ አንዳንድ እንትኖችን አሉ በዲፕሎማ ሲኦሲ ያላሳደሳሉ፣ ዲግሪ ላይ ደግሞ ሙሉ ኢንፎርሜሽን ያላስገባ ምናምን ነገር ማለት ጀመሩ። ከዛ ጠዋት ላይ ሲኦሲ አያስፈልግም ብለው ነበሩ። እንደገና ሲኦሲ ያስፈልጋል ብለው ሲኦሲ የሌለውን አባረሩ ማለት ነው። እና ምን ልላችሁ ፈልጌ ነው ከዚህ ላይ ይሄን ያነሳሁት እዚህ ስራ ላይ በጣም ከሩቅ ቦታ ማለት ስፔሻል ደግሞ በአሁኑ ሲቹዌሽን ማለት ነው የመንገድ የትራንስፖርት ውድነት አለ፣ ኢቭን የትራንስፖርት ማጣት አለ። እና አንዳንድ ልጆች ብዙ ልጆች ሊሆን ይችላል ከሩቅ ቦታ ነው የሚመጡት የሚገርማችሁ። እና እነዛ ልጆች ሲኦሲ ምናልባት ሲኦሲ አሁን ያልተፈተነ ብዙ አለና ስለዚህ ሲኦሲ ያስፈልግም ስለተባለ ግን እነዛ ልጆች መጡ። ትራንስፖርት በዚህ ውድነት በትራንስፖርት ማጣት ምናምን ተቸጋግረው ምናምን ብዙ ሩቅ ያሉ ቦታ ልጆች መጡ እና ነገር ግን ይህን ነገር ሲኦሲ ያስፈልጋል የሚለውን ቀድሞ ቢነገር እና አብሮ ቢወጣ እነዛ ልጆች አይንገላቱ ማለት ነው። እና እንደዚህ አይነት ችግር ይገጥማል እና ስራ ስታወጡ ፉል ኢንፎርሜሽን አውጡ፣ ክራይቴሪያውንም በደንብ እዛው ላይ ያስቀምጡ ማለት ነው። ምክንያቱም እነዛ የሚያመለክቱ ሰዎች ወይም የሚገቡ ሰዎች የሚወዳደሩ ያንን ነገር አይተው ከእንግልት ይድናሉ ማለት ነው። እና ኢንፎርሜሽን ስታወጡ ትክክለኛ ኢንፎርሜሽን ፉል ኢንፎርሜሽን አውጡ ለማለት ፈልጌ ነው። ሰው አይንገላታ ለማለት ነው። ይመቻችሁ።